ሃይ እንዴት ናችሁ? ዛሬ ደግሞ ለበረራ ከመውጣታችን በፊት ለአንድ ሰዓት የምናደርገውን ፕሪፓሬሽን በአንድ ደቂቃዎች ለማሳየት እሞክራለሁኝ። አብራችሁን ቆዩ። ካረፍንበት ሆቴል አንድ ሰዓት ወደ ኤርፖርት ለመሄድ ሲቀረን ዌክአፕ ኮል ይደወልልናል። እሱ እንቀበላለን። ከዛ ተነስተን አጠር ያለ የዘውትር ጸሎት እናደርሳለን። መዝሙር እንከፍታለን። ወደ ቀጣይ ስራችን እንገባለን። ከዛ ሻወር እንወስዳለን። ጥያቄ ያለኝ ግን ለእናንተ ጥርሳችሁን የምትቦርሹት ከሻወር በፊት ነው በኋላ? መልሳችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሻወር ከጨረስን በኋላ ጥርሳችንን እንቦርሻለን። አንዳንድ ነገሮች እናድርግና ዩኒፎርማችንን መልበስ እንጀምራለን። ስለረዘመ ፈጠን ፈጠን ላድርገው። ዩኒፎርም እንለብሳለን፣ ከረባት እናደርጋለን። እሱን ስንጨርስ ደግሞ አየሩ ደረቅ ያለ ስለሆነ ሎሽን ምናምን እንቀባባለን። ያው ባለቤቴ ስኪን ኬር ባለሙያ ስለሆነች እሷ የምትሰጠኝ ዝም ብዬ መቀባት ነው። ከዛ ሽቶውን እንደ ጠላት ሽቶ አስነስ እናደርገዋለን። ሁሉንም ዝግጅታችንን ከጨረስን በኋላ ዶክመንት ቼክ ወደ ማድረግ እንገባለን ማለት ነው። የዛሬ በረራዬ ከቻይና ጓንዡ ወደ አዲስ አበባ ነው። ከኤርፖርት የሚላክልን ኢንፎርሜሽን ዶክመንቶች በደንብ ቼክ እናደርጋለን። አብዛኛውን ጊዜ የምናሳልፈው ይህንን ቼክ በማድረግ ነው። እሱን ቼክ አድርገን ከጨረስን በኋላ 10 ደቂቃ አካባቢ ሲቀረን ለመውጣት ወደ ታች እንወርድና ከክሮቻችን ጋር እንገናኛለን። እስከዚህ ድረስ ይህን ይመስላል። እስከዚህ ድረስ ከቆያችሁ እንግዲህ ፎሎ፣ ላይክ፣ ሼር ምናምን አይረሳ። መልካም ቆይታ። ቻው።